ይህ የሴቶች 800 ሜትር የግራንድ ስላም ውድድር ነው። እንደምናስታውሰው ትናንትና በ1500 ሜትር ፍሬወይኒ ኃይሉ አንደኛ ወጥታለች እና 12 ነጥብ አግኝታለች በዛ ውድድር ማለት ነው። እና በዛሬው ቀን የ800 ሜትር አጭር ትወዳደራለች ማለት ነው። እና በትናንትናው 12 ነጥብ አላት። በዛሬው ዕለት የምታመጣው ውጤት ታይቶ ነው ወደ ነጥባቸው የሁሉም አትሌቶች ሻምፒዮን የሚለየው ማለት ነው። የግራንድ ስላም ሻምፒዮን የሚሆነው ማለት ነው። እና ፍሬወይኒ ኃይሉ ሻምፒዮን ትሆን $100,000 ተወስድ ይሆን እንመለከተዋለን። ግን ይሄ 800 ሜትር በጣም ይከብዳታል ብያለሁ ትናንትና፣ አሁንም ይመስለኛል ይከብዳታል። ምክንያቱም እዚህ ጋር ያሉት አትሌቶች ወደ 3 አትሌቶች በ800 ሜትር ነው ፊልዳቸው ርቀታቸው የ800 ሜትር ሯጭ ናቸው። ፍሬወይኒ ኃይሉ ግን የ1500 እና የ3000 ሜትር ነው ርቀቷ ፊልዷ ማለት ነው። እና እቺን የምናያት አሁን ስፒል የምናያት ሜሪ ነች። ኬንያዊቷ የኦሎምፒክ ብሮንዝ ሜዳሊስት ነች። እንዲሁም ደግሞ ወርልድ ሻምፒዮን ነች። ኒኪ ሂልም እቺኛዋ የ800 ሜትር ሯጭ ነች። ልክ እንደ ኬንያዊቷ ሜሪ የ800 ሜትር ሯጭ ነች። እቺኛዋም ስፔሻል ያደረገችው ማሎኒ የ800 ሜትር ሯጭ ነች እቺኛዋ ማለት ነው። እና እዚህ ላይ ያሉት ውድድር ፊልዳቸው ነው ርቀታቸው ነው። እና ፍጥነቱን የምትችለው አይመስለኝም። ለማሸነፍ ከፍተኛ ፉክክር ማድረግ አለባት። እና እስቲ ውድድሩን አብረን እንመለከታለን። ያው በትናንትና ውድድር በ1500 ድርቤ ወልተጂ ሶስተኛ ነው የወጣቸው፣ 6 ነጥብ አላት ማለት ነው። ሁለተኛ የወጣቸው ደግሞ አሜሪካዊቷ ኒኪ ሂል ነች፣ 8 ነጥብ አላት ማለት ነው። ስለዚህ ፍሬወይኒ ኃይሉ 12 ነጥብ አላት፣ ኒኪ ሂል 8 ነጥብ አላት፣ ድርቤ ወልተጂ 6 ነጥብ አላት። አሁን ውድድሩ ተጀምሯል። 2 ዙር ነው የሚሮጡት እና ውድድሩ ተጀምሯል። 800 ሜትር ሯጮቹ መሪነቱን ይዘዋል። ሜሪ ፊት ለፊት ነች። ማሎኒም እሷም ከፊት ለፊት ሄዳለች። ድርቤ ሶስተኛ ላይ ያለችው እና እነዚህ አሁን ከፊት ለፊት ያሉት የፊልዳቸው ነው የ800 ሜትር ሯጭ ናቸው። ኒኪ ሂልም የ800 ሜትር ሯጭ ነች። እና ፍሬወይኒ ኃይሉ እንዴት አድርጋ እንደምታሸንፋቸው ትንሽ ይከብዳታል። ግን ቢሆንም ግዴታ አንደኛ መውጣት አይጠበቅባትም። ምናልባት ኒኪ ሂል 8 ነጥብ ነው ያላት ማለት ነው። እሷ ካስሸነፈች ነው ኒኪ ሂል አንደኛ ከወጣች 12 ነጥብ ይኖራታል ማለት ነው። ስለዚህ ከፍሬወይኒ ኃይሉ ጋር የምትፎካከረው ኒኪ ሂል ነች። ግን ኒኪ ሂል ሁለተኛ ወጣ ወይ ሌላ አትሌት ማለት ነው አሁን ኬንያዊቷ ብታሸንፍ እና ፍሬወይኒ ኃይሉ ሁለተኛ ብትወጣ ፍሬወይኒ ኃይሉ የማሸነፍ ቻንሷ ከፍተኛ ነው። አዎ እንደምናየው ኬንያዊቷ ወደ ከፊት ለፊት እየመራች ነው በፍጥነት። አዎ ውድድሩን ተቆጣጥራለች። ፍሬወይኒ ከጎን ላይ መታለች። በጣም ጥሩ ነው። ኬንያዊቷ ሜሪ እየመራች ነው። ኒኪ ሂልም መታለች ከሶስተኛ ደረጃ። ፍሬወይኒ ሁለተኛ ነች። ኬንያዊቷ እየመራች ነው። ሜሪ አሸነፈች። ሁለተኛ ኒኪ ሂል፣ ፍሬወይኒ ሶስተኛ ወጣለች። ስለዚህ ኒኪ ሂል ሁለተኛ ነው የወጣቸው፣ ደግማ ፍሬወይኒ ሶስተኛ ነው የወጣቸው። ስለዚህ ፍሬወይኒ ሶስተኛ ማለት 6 ነጥብ አላት። ባለፈው ደግሞ ትናንትና በ1500 ሜትር 12 ነጥብ አላት። 12 ሲደመር 6 18 ነጥብ ነው ያላት። ኦኬ ካልኩሌት እናድርግ። ኒኪ ሂል ትናንትና 8 ነጥብ ነው ያላት፣ ሁለተኛ ነው የወጣችው። ዛሬም ደግማ ሁለተኛ ነው የወጣችው፣ 8 ነጥብ አላት፣ 16 ነጥብ ሆነ ማለት ነው። እዚህ ፍሬወይኒ ኃይሉ
ትናንትና 12 ነጥብ ዛሬ 6 ነጥብ 18 ነጥብ አላት። ኒኪ 16 ነጥብ አላት። ስለዚህ ፍሬውን በ18 ነጥብ የግራንድ ስላም ሻምፒዮን ሆናለች። ዋው አይ ላቭ ኢት። በጣም ደስ የሚል ነው። ኒኪ ሂል ሁለተኛ ሆናለች። ፍሬውን የግራንድ ስላም ሻምፒዮን $100,000 ወስዳለች። ፍሬውን ኃይሉ አይ ላቭ ኢት። ዋው የሚገርም ነው። ድርቤ ወልጠቺ እዚህ ላይ አራተኛ ነው የወጣችው። ትናንትና ሶስተኛ ነው የወጣችው 6 ነጥብና ዛሬ አራተኛ ነው የወጣችው። 6 ነጥብና 4 ነጥብ 10 ነጥብ ነው ያላት ማለት ነው። ስለዚህ 10 ነጥብ በአራተኝነት ደረጃ $25,000 ታገኛለች ማለት ነው። እንደሚታወቀው ድርቤ ወልጠጂ ኪንግስተን ጃማይካ ላይ በተደረገው ውድድር $100,000 አሸናፊ ግራንድ ስላም ሻምፒዮን ነበረች። አሁን እዚህ ላይ ደግሞ $25,000 ድጋሚ ተሸልማለች በአራተኛ ደረጃ። በጣም የሚገርም በጣም አሪፍ ውጤት ነው። ደስ ይላል። ዋው የሚቀጥለው ግራንድ ስላም ውድድር የሚካሄደው በፊላደልፊያ ነው። ከሜይ 30 እስከ ጁን 1 ይካሄዳል በፊላደልፊያ። ከፊላደልፊያ በኋላ ሎስ አንጀለስ ላይ አለ ማለት ነው። ስለዚህ የሚቀጥለውንም ውድድር በጉጉት እንጠብቃለን። Just say you don't understand how I play. I am on my way to win you over and over, yeah. Oh, you can hear my voice in your head, and you wanna hear it again. So you play it over and over and over, yeah. A champion, a champion. This is me, I still on it. 'Cause you all wanna be loved. Yeah, you all wanna be loved by a champion, a champion. This is me, I'm so royal. And you all wanna be round. Yeah, you all wanna be round. Round a champion, a champion. Yeah. All I wanna do is just say you don't understand how I play. I am on my way to win you over and over, yeah. Oh, you can read my voice in your head, and you wanna hear it again. So you play it over and over and over, yeah. This is me, I'm so royal, and you all wanna be round. Yeah, you all wanna be round. Round a champion, a champion. I got tons of soul on my true collective ball. Famous, so famous.